የምልህ አልኩ ያን ያናገርኩህን ጉዳይ ከምን አደረስክ ነው? እንደነበርኩ ነው። ምንም የለም። ይሄ እንደው ሰው ጠፋ አለ ሰው ወላሂ ጀግና ሰው ጠፋ አለ። በቤት አላነሽ አምጭም ተንከሲስ አየው። ይሄን አተውም ለሱ ደግሞ ቦታ ተሰጠዋለን። ያስናቀና አላወቀኝም ማለት ነው። ይሄ ያውቃል የሰው ጀግንነት አለማወቅ እኮ ነው። እንደው ይሄንን ሴታውል ከዚህ በፊት የሰራኝን ነገር እያወቁ ሳይባየው ቁጥሬ ተንገበገብኩ። የሆነ ነገር መላፈጥ ማገናኝተህ ይሄን ያበጠ ልቡን እንደው ባስተነፍስለት ደስ ይለኝ ነበር። አጆራችን ነው ያስጠቃል። ጀግንነቱ እንደው ሀገር ያወቀው ጀግንነቱና ወንድነቱ የማይሆን ቦታ የሆነው መጣ እንጂ ወንድነት ማን ነኝ የማውቀው? ምን ከኛ ለማያልፍ ነገር ምን አትጨናነቅ። ይሄን ያስናቀው ሲጀመር ተራ ነገር ነው። ሰውየው እኮ ዝም ብሎ ነው እንጂ ምን አስጨነቀ? ናንጂ እናስና እኔ ያስናቀ በሬ መሰልኩሽ እንዴ? እኔ እኮ ጠለለ መስሎኝ ተስፈኝ እኮ ነው። የምሁስም ተስፈቶኝ ነው አለች አይደለም እንዴ? ይቅርታ አለች አይደለም እንዴ? ደግሞ ጥፋቷን ካመነች በቂ ነው። አንተ ታፍ የሚወጣውን ተቆጠብ። ጀግናው አስናቀ ነው እንዳንተ የምትናገረው። ተኩራባችሁ እስቲ ምን ዝንታችሁ ነገር እናንተ በገበ ሲታበል ቢጤነህ ምን ነው የትን የምናገር ወንድ ነው ማለት አይከብዱ። አንተ ደግሞ ከየት የመጣው አብዘራሽ ነው? አስናቀ ባለማወቅ ነው። ቶ ወንድ ኮንክ ወንዶች ቦታ እንገናኝ አይሻልም? ኪቲ መጣው እሱን እኔ አውቀዋለሁ። አስናቀ የሱ መላ እኔ ጋር ነው። ለሊቶስ ምንድነው መላው? የሱ ሚስት ማጥሎ ውሽን ከተንሰራለታል።